በየነ ይባላል። ከአማራ ክልል ምዕራብ ጎጃም ዞን የፍኖተ ሰላም ከተማ ነው የመጣሁት። የመንግስት ኮሚኒኬሽን ጽሕፈት ቤት ኃላፊ ነኝ። እንግዲህ በጋምቤላ ክልል ቤንች ከተማ እንደጎበኘነው ከሆነ እጅግ በጣም አስተማሪ የሆኑ ልምድ የሚወሰድባቸው በተለይ ከአትክልትና ፍራፍሬ በቡና ልማት የተመሰከረለትና በዘርፉ በጣም ብዙ ነገሮች ለመስራት ላከላችሁና የሰራችሁን ነገር እዚህ ስለተመለከተ እጅግ በጣም ደስተኛ ነኝ። ምንድነው እንደ አጠቃላይ ከምዕራብ ጎጃም ጋር ተመሳሳይ የሆነ የአየር ንብረት ያለው ይመስለኛልና እንደሚታወቀው ምዕራብ ጎጃም ሰላም የአትክልትና ፍራፍሬ መፈጠሪያ ተብላ የምትታወቅ ከተማ ናት። በተለይ የማዕከል ቡና የሚባለው ከእናንተ ጋር ተቀራራቢ ይስት ያለው በመሆኑ በአገር አቀፍ ደረጃ የተመሰከረለት ምርት አቅርባችሁ ስላየን እጅግ በጣም ደስተኛ ነኝ። እስኪ ስምህንና የመጣሁት ኢብራሂም ሀጂ አህመድ እባላለሁ። የመጣሁት ከምስራቅ ሸዋ ዞን ኦሮሚያ መታራ ከተማ ነው። ጋምቤላ በእርግጥ ሄጄ አላውቅም። ያው ብዙውን ጊዜ በሚዲያ ነው የማያት። ሆኖም ግን ጋምቤላ ጥሩ ሰው ወዳዶች እንደሆኑ በብዛት ይነገራል። ፍቅር የሆኑ ሰዎች እንደሆኑ በጀግንነትም ይታወቃሉ የሚል ነገር አለ። ከዛ ውጭ ደግሞ በፍራፍሬ ሀብቷ ደግሞ ትታወቃለች። ብዙ ፍራፍሬዎች እንዳሉ እዛ አካባቢ ይነገራል። ሄጄ ባያት በጣም ደስ ይላል። ብዙውን ጊዜ ከተሞች ባህል ላይ ስገናኝ እንዲህ ሳያቸው ደስ እያለኝ አብሬያቸው ፎቶ እነሳለሁ። ያምራሉ። በቃ ንጹህ ኢትዮጵያውያኖች ናቸው። ከዛ አንፃር ሌላ ደግሞ ጋምቤላ የቡና ምርትም እንዳላት ከዛ ውጪ አንዳንድ ገለጻዎች ስታደርጉ እንደሰማሁት በዞን ደረጃ ለማዕከላዊ ገበያ ቡናን በመላክ እንደምትታወቅ ከዛ ውጭ ደግሞ የፍራፍሬ ሀብቷም በጣም መለያዋ ተብሎ ደግሞ አቮካዶ ምርት ለማዕከላዊ ገበያ እንደሚቀርብ የሰማሁት ነገር አለ። እነኚህ ጥሩ በጎ ጎኗ እንዳሉ በአሳም ምርት አሳም አላት ይባላል። የአሳ ምርት አሁን አንድ የሆነ ወንዝ አለ ባሮ ወንዝ ብዙውን ጊዜ በሚዲያ ስናይ ትልልቅ አሳዎች የሚታይና ከዛ ውጭ ደግሞ የብሔር ብሔረሰቦች መገኛም ናት። ሁሉም ብሔረሰቦች ጋምቤላ ላይ በፍቅር እንደሚኖሩ አንዳንድ መረጃዎችን እሰማለሁ። ይሄንን የሰማሁት። እሺ ስሜ መቤት አያሌው ይባላል። የመጣሁት አካባቢ ከደቡብ ኢትዮጵያ ክልል ከጌዲዮ ዞን ኮናጎ ከተማ። እስኪ እኛ በጋምቤላ ክልል በመጀንግ ዞን ሜጢ ከተማ አስተዳደርን ጎብኝተሻልና እንዴት አየሻት? ሜጢ ከተማ አስተዳደር እዚህ ባመጣችሁት በ10ኛው በከተሞች ፎረም ላይ ባቀረባችሁት በተለያዩ ግብአቶች በጣም ልዩና አስደናቂ የሆነ የተፈጥሮና የፍራፍሬ እና የቅመማ ቅመም ማምረቻ አካባቢ እንደሆነ እዚህ በጎበኘሁት ጊዜ ላይ አይቻለሁኝ። ሜጢ ከተሞች እዚህ ባመጣችሁት ግብአት የተለያዩ ቅመማ ቅመሞች ቡናችሁ ሲታይ በጣም ፒውር ነው። ኦርጋኒክ የሆነ ቡና ነው። በአመት ምን ያክል ቶን እንደሚቀርብ እዚህ እንደሚመረት እዚህ በሰጣችሁኝ የልምድ ልውውጥ ላይ አይቻለሁኝ። የተለያዩ ፍራፍሬዎችና የተለያዩ ቅመማ ቅመሞችንም እንደምታመጡ በአመት ውስጥ ምን ያክል እንደምታመጡ የተለያዩ ፍራፍሬ ሀገርና ቅመማ ቅመም እንደምታመጡ ሰምቻለሁኝ፣ አይቻለሁ። በነበረን ቆይታ ምርጥና ቆንጆ የልምድ ልውውጥ ጊዜ እንዳሳለፍኩኝ ተመክራለሁ ማለት ነው። ኢኒያም ታደሰ እባላለሁ። ከአማራ ክልል ቡሬ ከተማ ነው የመጣሁት። የት ቡሬ ከተማ? አማራ ክልል ቡሬ። እስኪ የኛን ጋምቤላ ክልል መጀንግ ዞን ሜጢ ከተማ ነውና የኛን የጎበኘው እንዴት አየው? እንግዲህ ያው ሜጢ ከተማን ተዟዙረን ታየናቸው ከተሞች አንዷ ነች። ጥሩ ነው። በአትክልት በቡና በፍራፍሬ የተለያዩ ነገሮችን እያስተዋወቀች የምትገኝ ከተማ ነች። ከተማዋ በቀጣይ እንግዲህ ጥሩ ነው። አሁን ያለው እንቅስቃሴ ጥሩ ነው። ካቻ ከተሞች አንፃር የተሻለ ስራ እያሳየች ነው ያለች፣ እያስተዋወቀች ነው። እናንተ ጋርም ደግሞ ያየነው ነገር እንዲሁ ባለሀብቶች መጣው ከተማዋን ቢያለሙና የተሻለ ስራ ቢሰሩ ወደ ኢንዱስትሪው ቢሸጋገሩ የተሻለ ነው ብለን እንወስዳለን። እሺ፣ አመሰግናለሁ።